ወጣ ብሎ ሚሊዮኖችን ሰብስቦ በመመለስ ካሁን በኋላ ግን አይሆንም። በምንም ተአምር ቀዳዳ ልንከፍትለት አንችልም፣ አናደርግም። ይሄ እውነት ከሆነ ለእውነት ፍትህን ነው መጀመሪያ ማስፈን ያለብን። ፍትህን ለማስፈን ህግን ማስከበር አለብን እንጂ በፕሮፓጋንዳና በጎድፋዘርስ እዛም እዚህም ሰውን በመያዝ የሚሰራ ነገር አያዋጣም። ለአንድ ሰሞን ሊያዋጣ ይችላል። አንድ ሀገር ያለ የሚገርማችሁ እንደው ባምጣና እንደው ለሰነድ ለታሪክ አስቀምጠናል። አቶ እገሌ አቶ ፍጹም ክቡር ሚኒስትር አቶ ፍጹም እንዲያደርጋል ብዬ አይደለም። አንድ የተጨማለቀ እንዲያን የሚባል የኦሮሚያ መዋቅር እንዲህ እያስቸገረን ስለሆነ ክቡርነቱ በአስቸኳይ መመሪያ ሰጥተው እንዲያስተካክሉልኝ ግልባጭ ለኦሮሚያ ፕሬዝዳንት በግልባጭ ነው የማውቀው። ማን ነው ሚኒስትሩ? ስራ አለው እኮ ድርሻ አለን እኮ ሁላችንም። የምንወስንበትና ልንወስንባቸው ማንችልባቸው ስልጣኖች አሉን። የተገደበ ስልጣን ያለን ማናችንም እንደፈለግን ልንጋልብበት የምንችልበት ሜዳ የለም። ኃላፊነቱን ከወሰድኩ የሚመለከተኝ ጉዳይ ላይ እኔ ነኝ የምወስነው። በግልባጭ አልወስንም። ወደ መዝገብ ቤትም አልመራም። ቀድጄ ነው ትራሽ ውስጥ የምጥለው። ለምን መዝገብ ቤት እናታበባል?